አንዳንድ መሪዎች ከህዝባቸው ሲደበቁ፣ አንዳንዶቹ ደግሞ በህዝባቸው መሃል በኩራት ይራመዳሉ። ኢብራሂም ትራኦሬ በኦጋዱጉ አንዱ ጎዳና ላይ እየተራመደ ነው። ጠባቂዎቹ ከኋላ በርቀት ላይ ይገኛሉ። ወደ ዋናው ገበያ ሲቃረብና ፊቱን ሲያዞር ዛፉ ስር በተመለከተው ሰው ደርቆ ቀረ። አንድ ያረጀ ደካማ ሰው አግዳሚ ወንበር ላይ ተቀምጧል። ሽማግሌው የለበሰው ልብስ ከመታጠቡ ብዛት ነትቧል። ብቻ አንገቱን ደፍቶ አንድ መጽሐፍ ያነባል። ኢብራሂም እንዴት አንድ አገር ብርሃን የሆናትን ሰው በዚህ መልክ አውጥታ ጎዳና ላይ ትጥላለች ሲል አሰበ። አዎ ሰውየው ፕሮፌሰር ኢስማኤል ይባላል። ልብ አድርጎ ፕሮፌሰር፣ ባለምጡቅ ጭንቅላት፣ የኢብራሂም ትራኦሬ አስተማሪ። ኢብራሂም ትራኦሬ ወደ ፕሮፌሰሩ ተጠጋ። የፍልስፍና መጽሐፉ የፕሮፌሰሩ እጅ ላይ ይገኛል። ኢብራሂም የፍልስፍና ክፍልን አስታወሰ። ፕሮፌሰር እስማኤል አለ ለስለስ ባለ ድምፅ። ፕሮፌሰሩ ቀና ብሎ ተመለከተ። ከህልም እንደሚነቃ ሰው አይኖቹ ጠባዋል። ኢብራሂም ሲል በለሆሳስ ተጣራ ከትንሽ ጥርጣሬ ጋር። አዎ ኢብራሂም ነኝ ሲል ትራኦሬ መለሰለት። በፕሮፌሰሩ ፊት ላይ የፈገግታ ስሜት ተነበበ። ለመነሳት ሞከረ። እግሮቹ እንደመተሳሰር አሉ። ኢብራሂም ፕሮፌሰሩ ባለበት እንዲቀመጥ አደረገ። ሚስተር ፕሬዝዳንት፣ ፕሮፌሰሩ ተጣራ። ፕሬዝዳንት ብላ አትጥራኝ፣ ለመሆኑ እዚህ ቦታ ላይ ምን ትሰራለህ ሲል በትህትና ጠየቀው። ፕሮፌሰሩ እያረረ እንደሚስቅ ማሽላ ፈገግ ብሎ ብዙ ነገሮች ተቀይረዋል። ኢብራሂም አንተ የምታውቀኝ ክፍል ውስጥ የሚያስተምረውን ያ ሰውን አይደለው ሲል ኢብራሂም ቀበል ሊያደርግና በፍጹም አንተ ለኔ ያ የክብርን ዋጋ ያስተማረኝን መምህር ነህ ይለዋል። እስኪ ንገረኝ እንዴት ነው በዚህ ሁኔታ ውስጥ የተገኘው ብሎ ይጠይቀዋል። ቤቴ በብድር ምክንያት ተወሰደብኝ። ከ40 ዓመት በኋላ ጡረታ በወጣም እንኳን ጡረታዬ ለምግብ ወጪ እንኳን አይበቃም። የብዙዎች ድሆችን ታሪክ ደገመለት። በኢብራሂም ፊት ላይ ንዴትና ቁጭት መታየት ጀመሩ። ለማስተማር ሞከርኩ፣ ነገር ግን ጤና አልፈቀደልኝም። ወጥቶ ለመለመን እንኳን ሀፍረት ያዘኝ። መጀመሪያ መጽሐፍቶቼን ሸጥኩ፣ ከዛም የቤት ዕቃዎቼን። ትራኦሬ ትልቅ ድንጋይ ደረቱ ላይ እንደተጫነበት ሰው ሆነ። አንድ እውነት ያውቃል። ይህ ታሪክ የኢስማኤል ታሪክ ብቻ እንዳልሆነ፣ ይሄ የብዙዎች የማይቆጠሩ አስተማሪዎች ታሪክ እንደሆነ፣ በአጠቃላይ የሀገሪቱ ሰራተኞች ሁሉ ታሪክ። ኢስማኤል ቀጠለ። በጣም አስከፊው ነገር ረሃቡና ቀዝቃዛዎቹ ምሽቶች አልነበሩም፣ አንድም ማስተዋሽ ማጣት እንጂ። የተማሪዎቼ ቤተሰቦች ሁሉ እንዳላዩ ያልፉኛል። ያ በጣም ይጎዳል ሲል አከለ። ትራኦሬ በቁጭት ፕሮፌሰር፣ አንተ እኮ ይቺን ሀገር ከገነቧት ጀግኖች መሃል አንዱና ዋነኛው ነህ ሲል የሚያበረቱ ቃላትን ወረወረለት። በመጨረሻም ፕሮፌሰሩን ከተቀመጠበት አስነስቶ በቀጥታ ወደ ቦርኪና የልማት ባንክ ይዞት ነጎደ። ባንክ እንደደረሱም ከዚህ በፊት ተደርጎ በማይታወቅ መልኩ አንድ ጀብዱ ፈጸመ። በእንዲህ አይነት ሁኔታ ውስጥ ለሚገኙ የሀገሪቱ ሰራተኞች ሁሉ የሚውል የገንዘብ እርዳታ አገልግሎትን አስጀመረ። ይህ ዜና በሀገሪቱ ማህበራዊ ሚዲያዎች ሁሉ ተሰራጨ። በሚቀጥለው ቀን ፕሮፌሰር እስማኤል ከኢብራሂም ጎን ቆመው ይታያሉ። ዛሬ በትክክልም ክብር በአደባባይ ስትገለጥ አየው ሲሉ ተናገሩ። በመጨረሻም የዚህ ፕሮግራም አምባሳደር በመሆን ተመረጡ። አዎ እየሞከሩ ላሉ የሀገሪቱ ህዝቦች ሁሉ ድንቅ ንግግር አደረጉ። በዚህ ወቅት የአስተማሪው ፊት ላይ የሚነበበውን ደስታና በራስ መተማመን መንፈስ የተመለከተው ኢብራሂም ደስታው ተጋብቶበት ሲስቅ እንመለከታለን። ይህ ታሪክ የኛ ታሪክ ነው። በእውነት የምሰራው ቪዲዮ ከተመቻችሁ ላይክ፣ ፎሎ እና ሼር በማድረግ የሐሳቡ ተጋሪ መሆናችሁን ያመላክቱኝ። ደግ እናስብ፣ ደግ እንስራ።